ወደ ፊልጵስዩስ ሰዎች ጳውሎስ የላከው ምዕራፍ 4 ቁጥር 6 ላይ ምን ይላል? ጌታ ቅርብ ነው ይላል። ጌታ ቅርብ ነው። የነገር ሁሉ በጸሎትና በምልጃ ከምስጋና ጋር እግዚአብሔር ዘንድ ልመናችሁን አስታውሱ እንጂ በአንዳች አዲስ ለመጣችሁ አሁን ለመጣችሁ ሰዎች እቺ ቀን ለምንድን ነው ለኛ የተሰጠችው ተብሎ ተጀመረውና ለዚህ ነው ሰዎች እየተቆጡ የነበሩት። እቺ ቀን ለምንድን ነው ለኛ የተሰጠችው? እቺ ቀን ለኛ የተሰጠችው ለሌላ ለምንም አይደለም፣ እግዚአብሔርን እንድናመልክ ነው ብለን ነው። እግዚአብሔርን እንድናመልክ አግበን በልተን እንደተለመደው ምግብ በልተን ውሃ ጠጥተን ተኝተን ተነስተን ለብሰን ጫማ ቀይረን ቀኑን እንድናሳልፍ ቃሉ ለኛ የተሰጠችው እግዚአብሔርን እናመልክ ዘንድ ብቻ። ምንም ምክንያት ልጆችን እንዲያሳድግ ነው፣ አግብቼ እንዲወልድ ነው፣ ተጨማሪ ስራ እንዲሰጠኝ ነው፣ ለሆነ ነገር ነው ልንል እንችላለን። አይደለም። የምናመልከው እሱ በጸሎታችን እናመልከዋለን፣ ንስሐ በመግባት እናመልከዋለን፣ ምስጋና በመስጠት እናመልከዋለን፣ ምልጃችንን በማቅረብ እግዚአብሔርን እናመልከዋለን። እሱን ካልን በኋላ እግዚአብሔር ቃል አንድ ቦታ ነበርኩና ይህንን መሰረት አድርገን እንድንጸልይ ስለፈለኩ ፊልጵስዩስ 4:6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር የእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ እዚህ ውስጥ ምን አለ? ጌታ ምንድን ነው? አንዳንዴ ስንጸልይ እግዚአብሔር ገና ከሰማይ በረጅም ገመድ ስቤ ነው እንደምናመጣ እንዳነስ የቱ ጋር ነው ያለው? ከስተፋታችን በላይ ማለት ነው። ቅርብ ነው አይደል? እግዚአብሔር ስንጸልይ እንደዚህ ነና እናንተ እንደዚሁ እንደምንታያይ አይነት ቅርብ ነው። እዚህ ጋር ነው ያለውና እዚሁ ጋር ነው ያለው። እዚሁ እኛ አጠገብ እኮ ነው ያለው። ሩቅ እኮ አይደለም፣ ቅርብ ነው። እዚሁ እኮ ነው ያለው። ገራዛ ላይ ነው እግዚአብሔር። እኔ ያለው እንደዚህ እያየ ነው የሚያስፈልጉ ነገሮችን እሱ እያቀረብን እዚህ ውስጥ ሌላ ነገርስ ምን አለ? መሰረተ ይህንን መሰረት አድርገን እንድንነሳ እንጂ አሁን በጸሎት ውስጥ ሌላ